ሰላም እንዴት ናችሁ? ጻድቃን ነኝ ከኢማም ሚዲያ። እንኳን ወደ ኢማም ሚዲያ በሰላም መጣችሁ። እንግዲህ በዚህ ሰሞን ሶሻል ሚዲያው በጣም ሞቋል። በተለይ ቲክቶክ መንደር በጣም እሳት ሆኗል። እንዲሁም ደግሞ የዛሬ ወር አካባቢ የነጻነትን እልፈትን ተከትሎ አንድ ዘገባ ሰርቼ ነበር። ከዛ በኋላ ግን ምንም አይነት ቪዲዮ አልለቀኩም። ምክንያቱም ዩቲዩበር እየተባለ ትንሽ ያልሆነ ስም እየተሰጠ ነበርና በዚህ አጋጣሚ እስኪ ትንሽ ቆም ማለት ደግሞ ይሻላል። ትንሽ ደግሞ እስኪ እንየው፣ እስኪ ደግሞ ሌሎቹ የሚሰሩትን እንየው ብለን በተለይ በሶሻል ሚዲያው በቲክቶክ መንደር ያልሆነ እሳት ተቀጣጥሏል ነው የምላችሁ። ምናልባትም አንድ ቪዲዮ ላሳያችሁና ከዚህ ቪዲዮ በኋላ እንመለሳለን። ቪዲዮን አንድ ላይ እንየው እና እስኪ ወደ ስቴፕ ባይ ስቴፕ ሌሎችንም እያየን እንሄዳለን ማለት ነው። እስኪ እንየው። ኦኬ እስኪ ሁለተኛውንም ቪዲዮ ልጋብዛችሁ። ምክንያት ስላለኝ ነው እነዚህን ቪዲዮዎች እዩዋቸው ብለው ብዙዎቹ ከቲክቶክ ላይ እየጠፉ ስለሆነ እስኪ ሌላም ቪዲዮ ላሳያችሁ። እሺ ኦኬ ቪዲዮ እንግዲህ ይህን ይመስላል። ምናልባትም ብዙ ቪዲዮዎች ነበሩ፣ ብዙዎቹ ግን አሁን ላይ ከቲክቶክ ላይ እየጠፉ ነው። በብዛትም ደግሞ የቤኪ ቲክቶከሩ ይሄ ልጅ ማለት ነው፣ በዚህ ልጅ የቲክቶክ አካውንት ላይ ነበሩ። እንዲሁም ደግሞ በብዛት በዚህ ልጅ በቤኪ ቲክቶክ አካውንት እና እንዲሁም ደግሞ በዋንትያ የቲክቶክ አካውንት ላይ የነበሩ ቪዲዮዎች ናቸው። አሁን በብዛት እንደውም ከዋንትያ ቲክቶክ አካውንት ላይ እየጠፉ ነው። ሁለቱ ቪዲዮዎች ናቸው ያሉት። ምናልባትም እነዚህም ነገሮች እየከረሩ እየመጡ ስለሆነ እነዚህም ቪዲዮዎች ይጠፋሉ ብዬ አስባለሁ። ምክንያቱም በፍቅር መሀል ምን መጥቷል? ጥላቻ የሚባል ነገር ወይም ደግሞ አስቀያሚ የሆኑ ነገሮች መጥቷል ብዬ ስለማምን ነው። ለምን እነዚህም ቪዲዮዎች ያሳየን ካላችሁኝ፣ ቀጣይ እንግዲህ ሰምታችኋል ብዙዎቻችሁ ዋንትያ ወደ ምናልባትም ወደ ደቡብ አካባቢ አንድን አካባቢ ለማስተዋወቅ እንግዲህ ከአዲስ አበባ ሄዳ ነበር። በሄደችበት አጋጣሚ እንግዲህ ስራዎቻቸውን ሰሩ። እነዚህ አይነት ጭፈራዎችን ጨፈሩ። ገና ሊሄዱ ሲሉ ከሄዱም በኋላ እዛም እንግዲህ ብዙ ስራዎች ተሰሩና በመሀል ምን ይፈጠራል? በነገራችን ላይ ቤኪ ማለት ዋንትያን ስፖንሰር አድርጎ የወሰዳት ማለት። ሰሞኑን እንግዲህ ትልልቅ ቲክቶከሮች የሚባሉት ምናልባትም አዶናይ እና ጆን ዳንኤል ወደ ተለያየ ክፍለ ሀገር እየሄዱ ልክ እንደዚህ አይነት ቪዲዮዎችን እየሰሩ እየለቀቁ ነበር። የጆን ዳንኤልም እንዲሁ 10,000 ቤተሰብ የሚያጠጣ የፕሮጀክት ነው እንግዲህ ሰርቶ የተመለሰው። የአዶናይንም ታስታውሳላችሁ 100,000 ብር ለጋሞ እናቶች ለግሶ እንዲሁም መነጋገሪያ ነበር በዛ ወቅት። አሁን ደግሞ እንግዲህ እህታችን በጣም የምንወዳት ቲክቶከር፣ ያው አሁን ላይ ቲክቶከር ነች። ያኔ እንግዲህ ትንሽ ባልሆነ ህይወት ውስጥ የነበረች፣ ስለሱም በኋላ ላይ እናወራለን። እሷም እንግዲህ ዋንትያም እንግዲህ በዚህ አጋጣሚ ሄዳ ነበር። ዋንትያ በሄደችበት የሚገርመው ነገር ሶስቱም በሄዱበት አጋጣሚ እንግዲህ የተለያዩ መነጋገሪያ ነገሮች ተፈጥሯል። የዋንትያ ግን ትንሽ የሚከብደው ዋንትያ በሄደችበት አጋጣሚ ስፖንሰር አድርጓት የወሰደው ወይም ስፖንሰር አድርጎ የወሰዳት ወይም ይሄ ልጅ ማለት ነው ቤኪ ጾታዊ ትንኮሳ ሊያደርግብኝ ነበር በሚል ቲክቶክ ላይ በጣም መነጋገሪያና እንዲሁም ደግሞ ጎራ ለይተው እስከ መጨቃጨቅ የደረሱበት ህግ ድረስ እንሂድ እየተባባሉበት በጣም ብዙ ውዝግብ የተነሳበት ጉዳይ ነበረ። በዚህ አጋጣሚ አሁንም ነገሩ አላበቃም። እንግዲህ ቤኪም እኔ እውነት አለኝ ማስረጃ የላትም በፍጹም እንደዚህ ያላልኩም እያለች ነው። ግን ይሄ ነገር በዚህ አላበቃም። ወዴት ሄደ መሰላችሁ? ቤኪ አጋጣሚ አብሯቸው የነበሩት ልጆች ወይም ደግሞ አብሮት የነበሩ የዛ ሀገር ልጆች መጀመሪያ ገንዘብ ከፍሎን ነው እንድንሰድባት ያደረገው የሚል
አንድ ወሬ ወጣ አንድ ዜና ተሰራጨ ያ ማለት ምንድነው ሁለት ልጆች ወይም ደግሞ ከቤኪ ጋር ሶስተኛ ሆነው ሲሰርባት ነበር ልጅቷን እነሱ ከሄዱ በኋላ እነ ሙክታር የዋንትያ ሁሉም ጓደኞች ከሄዱ በኋላ አጋጣሚ ለመጠቀም ዋንትያ ላይ ጾታዊ ትንኮሳ ለማድረስ በተደጋጋሚ ሞክራል አንተ ኢትዮጵያ ሆነ ነው ለኛ ተደውለ ተነገረ አንተስ አልነገርከንም ይሄ ነገር ከተሳካ አብሽሩ እናንተ አስተዚታችኋል አላልክም በቀደም ከለቀምነው ብር ላይ ሀፋፍ ነው ለእናንተ የሚሰጠው አላልክም አልተሳካም በቃ ሲደቡ በቃ ለብልዋት ብለው ቆና 5000 ራንድ ላክልን ቤኪ ፋክት እኮ ነው ይወጣል ሁሉም እኔ የራሴን እኮ ቮይስ ሪከርድ እንዲህ ይዤ ነበር ያ ጃዝ የሚባለው ቢያሰማ ገብርኤል ምስክሬ ነው በዚህ ስልክ እቺን እንዲህ ይዤ ላሰማ ነበር አለኛ የላከው ስሊፕ የላከው ገንዘብ የላከው ስሊፕ አለ ወረቀቱ ማን ደረሰኝ አለኝ ሌላ ደግሞ የላከው ልጅ ራሱ አለ ገንዘብ የላከልን ልጅ ማለት ነው እኔ መጣለው መጥቼ ፋክት እናገራለሁ ብሏል ልጁም አለ ስሊፑም አለ ሁሉ ነገር ኤቭሪቲንግ ነበረኝ ሊያይዛችሁ እዛ ጋብታችሁ ለማድበር ነበር ሙከራ ያደረጋችሁት አሁን ነገሮች ውስብስብ እንደሚሆንባችሁ አቃለሁ እስኪ ቪዲዮ እንስማውና ወይም ደግሞ እነዚህ ሁለቱ ልጆች ማለት ነው እነዚህ ሁለቱ ልጆች እንግዲህ ምናልባትም ከቤኪ ጋር የነበራቸው ምርጥ ግንኙነት የሆነ ሳለ ወደ ገንዘብ የሆነ ሳለ ደግሞ ወደ ጥላቻ ተቀይሯል ሰላም ቤተሰብ እንዴት ናችሁ ሁሉ ሰላም ነው ሁሉ አማን ነው እኔ አለው ፈጣሪ ይመስገን ሁላችሁም እኔን የምትወዱኝ ይሄን ቪዲዮ ሼር ኮፒ ሊንክ ሪፖስት አድርጉት 10 ጊዜ ኮፒ ሊንክ አድርጉ እና በጣም የወዳችሁ ማከብራችሁ ትልቅ ቦታ የሚሰጣችሁ ሰዎች ከትላንትም ጀምራችሁ እየደወላችሁ እየመከራችሁ ብዙ ነገር ስትሉኝ ነበሩ እና ሲተት መሆንን አምኛለሁ ሙሉ የኢትዮጵያ ልጆች ይቅርታ ማለት ፈልጋለሁ ይቅርታ ተቀበሉ ድጋሚ እንደዚህ አይነት ሲተቶች ላይ አልገባም ሲዲ የሚባል ነገር አልሳደብም አሪፍ ስራ በአሪፍ ስራ መጣለው ሌላ በመቀጠል ዋንትያ በጣም የሚወድሽ ማከብርሽ ኢቴነሽ ይቅርታ ስለተቀበልሽ ደግሞ ደስ ብሎኛል በድጋሚ በጣም ይቅርታ አርጊ በስተት ነው በማወቅም ባለማወቅም ያወራውት ወይም ያወራነው ንግግሮች ጥሩ አልነበረም በጣም ይቅርታ አርግልኝ ይቅርታም ተቀበለሻል ትላንት ላይቭ ተናግሬ ነበር አመሰግናለሁ ሁላችሁም ይሄን ቪዲዮ ሼር ኮፒ ሊንክ አድርጉ ከዚህ በኋላ እንደዚህ አይነት ነገር አይደገምም አልሳደብም በዚህ መሃል ማናለች ዋንትያ ጾታዊ ትንኮሳ ሊያደርግብኝ ነበር የሚል ነገር ይዛ ወደ ቲክቶክ መንደር መጣ ነበር ላይቭ ላይ ሁለቱም ተገናኝተዋል ምናልባትም ይሄኛው ማለት ነው በጣም ሲጨቃጨቁ ነበር የተወሰነ አሰማችኋለሁ ያው ነገሩ አልፏል ይሄ ነገር ሳይፈጠር ግን ዋንትያ ምን አይነት ነገር አምጥታ ነበር አንድ ቪዲዮ አውጥታ ነበር ብዙዎቻችሁ አይታችሁ በጣም ያዘናችሁበት ብዙዎቻችንን ያስለቀሰን ምክንያቱም ዋንትያ ገና ጩጬ ነች በነገራችን ላይ በቀደም 18 አመት እንኳን የሞላት በቅርብ ነው እቺ ልጅ አንድ ቪዲዮ ለቀቀችና በጣም ብዙ ሰው መነጋገር ያድርጎት ነበር ከ4 ሚሊዮን ሰው በላይ አይቶታል ቪዲዮን በዚህ አጋጣሚ ቫይራል ወጥቷል ቪዲዮ ከአሏት ቪዲዮዎች ውስጥ እሱ ነው እንደውም የተሻለ ቪዲዮ የነበረው እንግዲህ ይሄ ነገር ወዴት አመራ ሰው የቤኪ ጉዳይ ብቻ መስሎት ነበር ዋንትያ ልብ ውስጥ ግን የነበረው ብዙ ነገር ነው በዚህ ጋር ቲክቶክ ትሰራለች ከልጇ ጋር ስትጫወት ታያለች እንዲሁም የተለያዩ ክፍለ ሀገሮች ላይ እንግዲህ እንደ ቤኪ አይነት ሰዎች ጋር ወይም አንዳንድ ቦታ ላይ አምባሳደር ሆና እስከመሾም ደርሳለች የተለያዩ ስራዎችን ትሰራለች እኛም ማናቀው ግን በቀደም ደግሞ የወጣው ዜና ደግሞ እኛም ማናቀው ደግሞ የፍርድ ቤት ኬዝ ነበር እውነት ለመናገር እንግዲህ ፍርድ ቤት ላይ ክርክር ነበር በልጇ ጉዳይ ይሄንን ሰምታችሁታል እቺ ልጅ ይሄንንም ጉዳይ ይዛ እዚህ ጋር ቤኪ የጾታዊ ትንኮሳ አደረገብኝ የሚል ነው እዚህ ጋር ደግሞ የፍርድ ቤት ኬዝ አለባት እየተከራከረች ነበር ይሄ ሁሉ ጉዳይ እንግዲህ አይምሮ ውስጥ በጣም ጩጬ ልጅ ነች
እስኪ ወደ ኋላ ደግሞ ለመነሳችሁ የዛሬ 3 ዓመት በፊት እንግዲህ ኢቢኤስ ላይ ስትቀርብ እናትና አባቷ አልፈለጓትም። አይ ቲንክ እንዲህ አይነት ነገር ነው ላይፏ። እናትና አባት አልፈለጓትም። እንዴት ማለት ነው? አባት ታሪኳ ምናልባት ሰምታችሁ ሊሆን ይችላል። ሙሉ በሙሉ ዩቲዩብ ላይ አለ። አባት ሹፌር ነው። ድንገት እንግዲህ ሰው አደጋ ያደርስና እንግዲህ 3 ዓመት ይታሰራል። 3 ዓመት ሲታሰር አውቶማቲካሊ እናትየው ቤቱን ጥላ ትወጣለች። ልጆቹን ልክ አባት ሲፈታ ለልጆቹ ሰጣ፣ እናት ሌላ ላይፍ ትጀምራለች ማለት ነው። አባት ልጆቹን ይዞ ስራ መስራት በጣም ይከብደዋል። ነገሮች በጣም ጭልምልም ይሉበታል። በዚህ አጋጣሚ እንግዲህ ልጆቹን ማንከራተት ይጀምራል ማለት ነው። እነ ዋንትያ እና ህፃናት ልጆች ቤተሰብ እንግዲህ ሌሎች ልጆቿ ማለት በዚህ ኑሮ ውስጥ እንግዲህ ዋንትያ አክስቴ ጋር ልሂድ ወደ ማለት ትሄዳለች። ታሪኩን ምናልባት ቆረጥ እያረኩ ነው እየነገርኳቸው። አዲስ አበባ ከመጣች በኋላ ስልክ ቁጥር የላትም፣ አክሷን የምታገኝበት ኮንታክት የላትም፣ ቤቱን አታውቅም። ስለዚህ በጣም ስለተቸገረች አባቷ ጋር ለመደወል እንኳን ስልክ ስለሚያስፈልጋት ሰው ቤት እያንኳኳች ነበር የምታድሩ። በዚህ አጋጣሚ ልክ ከመኪና ልትወርድ ስትል ዱርዮች አውርዳት ሲሏት ነበር። እነዚያ ዱርዮች ቢያገኟት ምን እንደሚያደርጓት፣ የ13 ዓመት ልጅ ነች። ቢያገኟት ምን እንደሚያደርጓት አስቢ። እንደውም 13 አትሞላም በዛ ሰዓት። ምክንያቱም በ13 ዓመቷ ከወለደች የ12 ዓመት ምናምን ልጅ ማለት ነው። ከዱርዮቹ ያስጠላት ሹፌር ራሱ ጓደኛ ያደረጋት። አስቡት። በነገራችን ላይ በኢትዮጵያ ሕግ በብዙ የዓለማችን ሕግም ከ18 ዓመት በታች ያለችን ሕፃን ልጅ እንደ ፍቅረኛ እንደ ሚስት መያዝ ወንጀል ነው። ያ ሰው ከዛች ልጅ ቢወልድ ወይም ጾታዊ ግንኙነት ቢያደርግ ልክ እንደ ደፈራት ነው የሚቆጠረው ብዙ ሕግ ላይ። ለምንድን ነው የሀገራችን ሕግ እንዲህ አይነት ነገር ላይ ትንሽ ላላ ያለው? በዚህ ኑሮ ውጣ ውረድ ውስጥ እንግዲህ ከዛ ሰው ትወልዳለች ወይም ከሹፌር ያኔ ከክፍለ ሀገር ወደ አዲስ አበባ አምጥቷት የነበረው ከአዲስ አበባም ደግሞ ወደ ክፍለ ሀገር ጁስ ቤት ያስቀጥራታል ምናምን። ታሪኳን ዩቲዩብ ላይ ታገኙታላችሁ። በዚህ ኑሮ ውጣ ውረድ ውስጥ ያለፈች ልጅ አሁን ደግሞ እንግዲህ ጥሩ ደረጃ ላይ ደርሳ በኢቢኤስ እና በምርጥ ኢትዮጵያውያን ድጋፍ ምርጥ ላይፍ ላይ ትደርሳለች። አሁን ያለችዋን ዋንትያን እናገኛታለን ማለት ነው። ብዙዎቻችን የምናውቃት ዋንትያን ከዛሬ 3 ዓመት በፊት ያለችውን ነው። አሁን ያለችው ደግሞ ሌላ ዋንትያ ነች። በዚህ አጋጣሚ እንግዲህ ሌላም ነገር ገጥሞት ሊሆን ይችላል ልጅ እና ሰው ለሁለት ተከፈለ። እንደውም አንዱን ግሩፕ ላሰማችሁ። ምክንያቱም ከኔ ተቃራኒ እኔ አሁን ማወራላችሁ ትሆናል አይደለ? እኔ ማወራበት ትሆናል አይደለ? ወይም ሴት ልጅ ነች እኮ እንዴት እንደዚህ ትሆናለች፣ እንዴት እንደዚህ ትንከራተታለች ብለን የምናስብበት ሀሳብ አለ አይደል? ሴት ልጅ ነች። ይሄ ሁሉ ጭንቀት ደርሶባት በ13 ዓመቷ ወልዳ ህይወቷ እንዲህ ተመሰቃቅሎ አሁን ቲክቶክ ጥሩ እየሰራች፣ በዚህ አጋጣሚ ደግሞ የፍርድ ቤት ኬዝ መጣ። ኬዙን እናወራዋለን። ኬዙ እንግዲህ ምን አይነት ነገር ነው? አባት ወይም የልጇ አባት ልጄን ካላየዋለ፣ በዚች አጋጣሚ እንደው እኔ ልጇን ለማየት ነው ወይስ ዋንትያን ለማየት ነው የፈለገው? ምክንያቱም ልጁን ከፈለገ መጀመሪያውኑ እኮ አብረን እንኖር ማለት ይችል ነበር። ይሄ ሰው የአቅም ችግር የለበትም፣ ቤተሰብ አለው፣ ሹፌር ነው፣ ብዙ ስራ መስራት የሚችል ሰውዬ ነው። መጀመሪያውኑ ልጅቷን ጎዳና አለማስወጣት ይችል ነበር፣ ይደበድባት ነበር፣ ብዙ ነገር። አሁን ላይ ይመጣና ልጅቷ ፌመስ ከሆነች በኋላ ልጅ ማየት እፈልጋለሁ ይላል። እንደውም ፍርድ ቤት በዚህ አጋጣሚ አንደኛ ብዙ ሰው ጋር ያለው ሀሳብ ያኔ ምን ነው አልፈለካትም። ሁለተኛው ነገር ደግሞ ምናልባትም የልጅቷ አባት ልጅቷን ሳይሆን ዋንትያን ፍለጋ ነው የመጣው። ምክንያቱም ዋንትያ አሁን ያለችበት ምርጥ ሁኔታ ላይ ነች ያለችው። ምናልባት እንግዲህ የውስጧን አናውቅም እኛ። በዚህ እንግዲህ ነገሮች እንዲህ እያሉ በጣም ተካረዋል።
ይሄ አሁን እኔ ማወራበት ቶን እንደ ታናሽ እህቴ ስላሰብኳት በጣም ሴት ልጅ ስትጨነቅ ሴት ልጅ ስትቸገር ማየት የማይፈልግ ሰው ምናልባትም እንደዚህ አይነት ሐሳብ ሊኖረው ይችላል። አሁን ያወራበትን ቶን ምናልባት ግን በሌላ አንግል ግን በሌላ አስተሳሰብ ወይም በሌላ አንግል ግን እንዲህ አይነት ደግሞ አመለካከቶች አሉ። ስሙት። ዋንትያ እንግዲህ የልጅ አባት ልጅን እንዳልጠይቃት እንዳልንኮባከባት አርጋኛለች ብሎ ፍርድ ቤት ከሶ ነበር። ይሄን ተከትሎ ፍርድ ቤቱ በሳምንት አንድ ቀን ልጅን ማየትና መንኮባከብ ትችላለህ የሚል ፍቃድ ሰጥቷል። ይሄን ተከትሎ የዋንትያ ቲፎዞች ለምንድነው በህግ የማይጠየቀው 13 ዓመት ልጅ ደፈረ የሚል አንስታቻል። መድፈር አልደፈራትም፣ ራሷ ወዳ ፈቅዳ የገባችበት ነው። ነገር ግን ህግ ከ18 ዓመት በታች የሆነች ሴት ወዳ ፈቅዳ ማሪ ወተቴ ልሙትል ልሰቆልል ብላ እንኳን ብትገባ አይቻልም ያስጠይቃል ስለሚል ከዛ አንጻር ነው እንጂ ልጅቷ ወድጄ አፍቁሬ ያገባሁት ሰው ነው እናት አባቷ ረግጣለት ሄደች እኮ። ህግ መጠየቅ ካስፈልገ ይጠይቀው። እኔ ምን አገባኝ ስለሱ ጥብቅና ልቆም አይደለም። ግን እኔ ይሄን ጉዳይ ርዕስ አድርጌ ነገርኳችሁ ያነሳውበትን አንድ ምክንያት ልንገራችሁ። ታዳጊ ህፃናት ከእናት ከአባት ፍቃድ ወጣችሁ የወንድሞቻችሁ የተላለቆቻችሁን ፍቃድ ወጣችሁ በየጫካው በየጥጋጥጉ በየመንደሩ የምትባልጉ ልጆች ዋጋ እንደምትከፍሉ ወቅ ማሪ ወተቴ ብላችሁ በየጫካ የተጋደማችሁለትን ሰው አይ በቃ ከሳል ብላችሁ ልትከሱ ትችላላችሁ። እሱ መብታችሁ ነው። የያዛችሁን በሽታ ኤችአይቪን ትከሰታላችሁ። እናት አባት ያስለቀሳችሁትን በየቤተ ክርስቲያን እናት አባቶች ያፈሰሱትን እንባ ትከሱታላችሁ። ይከሳችኋል መልሰው። ያለ እድሜያችሁ ወልጅነታችሁ አርጎዛችሁ አንፈልግም ብላችሁ ስታስወርዱት ወደ ውርጃ ስትሄዱ ያን ተከትሎ የሚመጣ በሽታ ኢንፌክሽን፣ ካንሰር፣ ለሞት የሚዳርግ በሽታውን በሙሉ ትከሱታላችሁ። አትከሱትም። ስለዚህ ከድርጊቱ ነው መቆጠብ ያለባቸው። ከድርጊቱ መጀመሪያ የእናት አባትን ምክር መስማት። እናቶቻችሁን አታስለቅሱ። እኔ ስለ ግለሰ ግደ ምን አገባኝ ስለ ግለሰ ብትፈልጉ ተሰቃቀሉ፣ ብትፈልጉ ተቆዳደሉ፣ ብትፈልጉ ተካሰሱ። እሱ የኔን አይመለከተኝ እያልኩት ያለሁት ግን ዋንትያ አንድ አይደለች። ሚሊዮን ዋንትያዎች አሉ እዚህ ሀገር ላይ ሚሊዮን። በየጥጋጥጉ ህፃን የምታስወርዱ ልጆች አላችሁ። በሽታችሁን፣ ሰቆቃችሁን፣ መድማታችሁን፣ መቁሰላችሁን ይዛችሁ ወደ ቤታችሁ ምትገባላችሁ። ራሳችሁን ከድርጊቱ ቆጥሩ። ሌሎቻችሁም ለዋንትያ ጥብቅና ስትቆሙ እግረ መንገድ ይሄ ነገር እንደማይጠቅም ንገሩ። ልክ ዋንትያ በጎ እንዳደረገችና እንደተገፋች ሰው አትቁጡ እንትን አትበል። እናት አባቷን እኮ አክንትፍ ብላ ተፍታ የጣች ሴት እኮ ነች። ነውረኛ ሴት እኮ ነች። ባለገ ሴት እኮ ነች። እሷን እንደ ቅዱስ ለማሽሞንሞን አትሞክሩ። እናቶች በየቤቱ ደም እንባ እያለቀሱ ነው። ደም እንባ እንዴ! እኛ እኮ መነጋገር እየደበረን እንጂ መራመድ እኮ አልቻልንም እኮ ቆመሽ። ለመሆኑ አንድ ደረጃ ትምህርት ቤት ያሉ ተማሪዎች ምን ጉዳይ ውስጥ እንዳሉ ታውቃላችሁ? ኢትዮጵያ ውስጥ ፖስት ፒል በምን ደረጃ ነው የሚሸጠው ታውቁታላችሁ? ልጆቻችሁን ለመጠበቅ ሞክሩ። ይሄ ጥብቅና ምናምን እሱ መብታችሁ ነው። ለምን ያንትያ የ10 ሚሊዮን ብር ጠበቃ አታቆም? እሱ አይመለከተኝም። እኔ ተከትሎ ነገራችሁ የምፈልገው የስንት ዓመት ህፃናት በኤችአይቪ እየተለከፉ እንደሆነ፣ የስንት ዓመት ህፃናት ታዳጊዎች በየጥጋጥጉ ውርጃ ውስጥ እንዳለው፣ የስንት ዓመት ህፃናት ለጨብጥና ለአባለዘር በሽታ እየተዳረጉ እንዳለው ልብ በሉ። ልጆችንም አውግዟቸው። ከድርጊታቸው ትክክል አይደለም። ኦኬ እንግዲህ ምናልባት ይሄ የሌሎቹ ምናልባት የተወሰነ ሰው በዚህ አይነት መንገድ አስቧት ሊሆን ይችላል። እኔ ግን እንደዚህ አይነት ሀሳብ የለኝም። ምክንያቱም የዛሬ 3 ዓመት ያደረገችውን ኢንተርቪው ግቡና ይውላት። እኔ ሙሉውን ኢንተርቪው ደጋግሜ አይቻለሁ። ያቺ ልጅ በዛ ሁኔታ ላይ ሆና አባት አልፈልግሽም አላት። አባትነቴን እክዳለሁ አላት። እናት አልፈለገቻትም። ምን ታድርገች? ልጅ መጠጊያ ፈለገች። የተጠጋችው ሰው ደግሞ ትክክለኛ ሰው አልነበረም። በተሳሳተ ሁኔታ ያልሆነ ሰው ጋር ተጠጋች። የ13 ዓመት ልጅ ነች። አስቡት። ክፉና ደጉን የማታገናዝብበት ጊዜ እድሜ ላይ አልነበረችም። ሺስ ኩል አሁን ነገሮችን በደንብ ማስተዋል ትጀምራለች። ጭንቀቷን፣ ህመሟን አሁን ነው መረዳት የምችለው። ያኔ ምናልባትም በጣም ህፃን እኮ በጣም ሚጢጢ ልጅ እኮ የነበረች ልጅ ነች። በዛ እድሜ እንደፈለግሽ ባለግሽ እንደፈለግሽ የምትባል አይነት አለችም። ቤተሰብ ደግሞ አንዴ በቃ ሚዛኑን ከሳተ ወይም ትክክለኛ ያልሆነ ነገር ማድረግ ከጀመረ ልጅ ቢሳሳት አይገርምም። እኔ እሱ ነው አመለካከቴ። ይሄ የግል ሀሳቤ ነው። ይሄ አመለካከት የእሱ ሀሳብና የእሱ መሰል ሀሳብ ነው። የኔ ሀሳብ አይደለም። የኔ ሀሳብ ደግሞ ቀደም ሲል እንደነገርኳቸው ነው።
እስኪ ምናልባት እንግዲህ የራሳችሁን ሐሳብ ደግሞ ኮሜንት ላይ አሳውቁኝ። በነገራችን ላይ ላይክ እና ሰብስክራይብ እንዳይረሳ። እስኪ ወደ ሁለተኛውና ወደ ዋናው ቪዲዮ ደግሞ እንግባ። አብዷል ነው የምላችሁ። የቲክቶክ መንደር እንደ አዲስ እያሳበደው ወዳለው የጃኒና የጆን ዳንኤል ጦርነት ጋር እንግባ። ጃኒ በአጋጣሚ ሆኖ ከ2 ሚሊዮን ፎሎ በላይ የነበራት አንድ ቲክቶክ አካውንት ተዘግቶባታል። ሰላም ጋይስ እንዴት ናችሁ? አላችሁ ወይ? አካውንቴ ባን ሆኗል። 2.7 ሚሊዮን ፎሎወር ያለው ባን አድርገውብኛል። ምንም አላጠፋሁም። ከ4 ቀን በፊት ግን ቪዲዮዎች እየጠፉ ነበረ። በብዛት ወደ 25 ቪዲዮ ምናምን እየጠፉ ነበረ እና ምንም ኮፒ ሊንክ አድርጉ አላልኳችሁም። ዝም ብዬ ፕሌይ ያደረኩት ነበረ ቪዲዮዎችን። ከዛ በቃ ላይቭ ነበር እየገባው የነበረው ሰሞኑን እና ትላንትና ማታ 9 ሰዓት ላይ አካባቢ ላይቭ ላይ ነው ባን ያደረጉብኝ። በዛ እንግዲህ አብዳለች ልጅቷ። ብዙ ሚስጥርን አውጥታለች። ብዙ ነገርን እንግዲህ ወደ ቲክቶክ መንደር አውጥታለች። የቲክቶክ መንደር ደግሞ እንደተለመደው እንግዲህ ነገሮችን ማራገብ ነው። እንግዲህ እኔ እውነት ለመናገር ግሩፕ ወይም ደግሞ ይሄ የደቦ ፍርድ አይመቸኝም። ነገሮችን ከዳር ሁኑና አንደኛ ላይ በመጀመሪያ ደረጃ ነገሮችን ከዳር ሁኑና በደንብ ተመልከቱ፣ በደንብ። ሁለተኛ ነገር ደግሞ እኛ ፍርድ ሰጭ አይደለንም። ማን ነው ፍርድ ሰጭ አደረገን? እናንተም ደግሞ ወይም ደግሞ ባለ ጉዳዮችም ወደ ቲክቶክ መንደር የሆነ ወሬ ይዛችሁ ስትመጡ ራሳችሁ አውሩና እኛ እንሰማችኋለን። ከዛ በኋላ ወደ ቤታችሁ ግቡ። ያንን ላይቭ ላይ ያሰራጫችሁትን ነገር ራሳችሁ የሆነ ሰዓት ላይ ሲደብራችሁ እየመለሳችሁ ሪከርድ አድርጉትና እየመለሳችሁ ይዩት። ለምን እንደዛ እንደምላችሁ ታውቃላችሁ? በጣም ብዙ ሰው እየሰለቸው ስለሆነ የእናንተን የቤታችሁን ታሪክ ወደ ሚዲያ ስታወጡ የመጀመሪያው ተጎጂ እናንተ ናችሁ። ከዛ በኋላ ተመልካቹን እኔ አንድ ተመልካች ስለሆንኩ ነው ተመልካቹን ፍርድ ስጠን ነው። እንግዲህ ጃኒ ይዛው የወጣችው ነገር እውነት ለመናገር ለጆሮም የሚቀፍ ነው። ከዛ በላይ ግን ያው ዋና ዓላማው የቲክቶክ አካውንት መዘጋቱ ነው። ሁለቱንም እስኪ እንትን ለማድረግ እንሞክራለን። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ቁጤ ሰው እንዳይመጣብኝ ስለማልኳት ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጣበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር። ነው ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። እንግዲህ ጆን ዳንኤል ታስሮ እያለ ደጋግማ ስትጠይቀው እንደነበረ እሱ ራሱ በቪዲዮ ገልጿል። እንዲሁም ደግሞ ጃኒ ደግሞ ከእስር ሲፈታ ይኸው እንዲህ አይነት መልእክት አስተላልፋለት ነበር። ለዘመዶቹም እንኳን ደስ አላችሁ ማለት እፈልጋለሁ። ጆን ዳንኤል እንኳን ለቤታ በቃ ያ ደስ ብሎኛል ስለተፈታ። እንግዲህ እነዚህ ቪዲዮዎች ስታዩ ድራማ አልመሰላችሁ? ማለት ያልተጠና ድራማ ማለት ነው። በቃ የሆነ ሰውን ልብ ለመግዛት በቃ የሆነ ተመልካች ለመያዝ አይመስልም? ምክንያቱም ቲክቶክ ላይ
አሁን እኔ አልችልበትም እውነት ለመናገር ገብቶ እዛ ላይ መንቦጫረቅ ከባድ ነው። እንዲህ መሰዳደብ የቤተሰብን የመንደርን ታሪክ እያወጣ እዛ ውስጥ መንቦጫረቅ በጣም ከባድ ታሪክ ነው። ከባድ ነው ብዬ ነው የማምነው። በዚህ አጋጣሚ ግን ጆን ዳንኤልም ጃኒም ቁጭ ብላችሁ በሰከነ ሁኔታ ብታወሩበት ደስ ይለኛል። ምክንያቱም ብዙ ነገሮች ተብሏል። በእናንተ መሀል ያለውን ነገር ራሳችሁ ፍቱት። አለበለዚያ ጃኒ በጣም እንደዚህ አይነት ነገር በጣም ካስጨነቀሽ ፍርድ ቤት እንጂ ህዝብ ሊፈርድሽ አይችልም። እውነት ነው። ህዝብ በቃ አንቺን ታሪክ ይሰማና በቃ እንዲህ ነው እንዲያ ምናምን ብሎ ይሄዳል። አንድ ነገር ልንገራችሁ፣ ጃኒ መታ ስታለቅስ ሁሉም የጃኒ ደጋፊ ይሆናል። አይዞች ከጎንሽ ነን ምናምን ያንቺን ፕሮፋይል ፎቶ። ከዛ ጆን ዳንኤል ደግሞ መጥቶ መረጃ አለኝ ብሎ መረጃውን ልጥፍ ሲያደርግ ሁሉም ከአንተ ጎን ነን ማለት ይጀምራል። የኛ ሰው እንደዚህ ነው ማየ። ሾርት ሚሞሪ በጣም በአጭር ጊዜ ውስጥ ይረሳሻል፣ በአጭር ጊዜ ውስጥ ይወድሻል። እንዲህ ነው በቃ ተገለባባይ ነው ህዝብ ምንም አይነት ዳኝነት ሊሰጥሽ አይገባም። ሊሰጥሽም አይችልም። ምን አድርጎ ነው የሚዳኛችሁ? ሁለተኛ ነገር በጣም ግራ የገባኝ ነገር ጆን ዳንኤል ቲክቶክ አካውንቴን አዘግቶብኛል የሚለው ነገር ነው። ጆን ዳንኤል ቲክቶክ አካውንት ማዘጋዝ ይችላል ይሰውን? ምናልባትም ቆም ብላችሁ እናንተ ብትነጋገሩ ባይኔ። ምክንያቱም ብዙ ነገር ማለት አልፈልግም በእነሱ ሁለቱ መሀል። በጣም አመሰግናለሁ። በዚህ አጋጣሚ ሰብስክራይብ ያላደረጋችሁ ቤተሰቦቻችን እንግዲህ ሰብስክራይብ አድርጉ። በነገራችን ላይ ሌሎቹ ደግሞ እንዲያዩት ደግሞ ሼር አድርጉላቸው። ኮሜንት ሀሳብ ካላችሁ ሀሳባችሁን ግለጹ። አመሰግናችኋለሁ።